የምትሰጠው ታዳ 3 የዶሮ እንቁላል ይዛ መጣ ተቀበለኛለች። እንዲህ ብላችሁ ጸልዩ ለልጆቻችሁ፣ ለወጣቱ፣ ለህፃናቱ እናንተ መጸለይ ይረገጽ የጠፋበት አየው። ቅዱሳኑ ግን ሰርተው እንኳን እንኩ ሲሏቸው እምቢ የዳገን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳውኖ ሲጮህ ምድር ትንቀጠቀጣለች። እነዛ በሬዎችና ላሞች ደርሶ ያነቃቸውና የሰበራቸው መስሏቸው ያነሳው። ቅድም በክፉ ተነስቶ ነበር አንበሳ፣ አሁን ደግሞ በበጎ ቅዱስ ዮሐንስ አፈወርቅ ይራቀቅበታል። ከዛ ምን ይላል ቀጥሎ? እሱ እንዳለ ሆኖ ወጣቱን ያቀፈ ቤተክርስቲያኗ የቀረጸችው ሥርዓተ ትምህርት አለ። እጅግ መልካም ነው። እናንተንም እነግራችሁ አሁን ማለት ሙሽራውን ስንቀበል ከዚህ ጾመን መቀበል ያስፈልጋል። ከዚህ ጾመን እንደውም ዮሐንስ ዘሰዋስው ሐሜትን ሲገልጽ ሐሜት